መቼስ እንደዚህ አፈር ገንፎ መስለን የምንሰራው ብር ለማግኘት ነው አይደለ? ስራ ከማስገበታችሁ በፊት የት ነሽ? ቶሎ ቶሎ ነይ፣ ኧረ በእናትሽ ምናምን ረፈደ። ብዙ ጊዜ ትደውላላችሁ። ልክ ስራ ገብተን ስራውን ሰርተን ጨርሰን ብር ስጡን ብለን ስንደውል ስልካችሁን ትዘጋላችሁ። ለምን እንደዚህ ይደረጋል? ኧረ በእናታችሁ የእውነት ኧረ እንደዚህ ጥሩ አይደለም። እግዚአብሔርን እህት ባይኖራችሁ እናት አላችሁ። እንደው በመድኃኒዓለም እጃችኋለሁ እንደዚህ አታድርጉ። ስራ ብር አልተለቀቀልኝም ምናምን ብላችሁ ስልካችን አንስታችሁ ንገሩ። እናውቃለን መቼስ የስራው ባህሪ አይደለም። ለምን እንደዚህ ታደርጉላችሁ? እውነት ጥሩ አይደለም። እግዚአብሔርን ብዙ ጥሩ ባለሙያዎች አላችሁ። እናንተን አመሰግናለሁ። ግን ሌሎቻችሁ ደግሞ እንደዚህ የምታደርጓላችሁ ለምን እንደዚህ ታደርጋላችሁ? ኧረ በመድኃኒዓለም ይሄ ስራ እንኳንም የሰው ሀቅ በልተን በራሳችን ሀቅ ራሱ አይገባም። በመድኃኒዓለም በመድኃኒዓለም እስቲ ሼር ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስልኝ አድርጉልኝ ጉዶቼ።